እንደ አውሮፓውያኑ አቆጣጠር በ1990ዎቹ ዱባይ በፍጥነት በማደግ ላይ ያለች ከተማ ነበረች። ነገር ግን አንድ ትልቅ ችግር ነበረባት። ይህም 70 ኪሎ ሜትር የባህር ዳርቻ ብቻ ነበር ያላት። በዚህም ምክንያት ለምትፈልገው የዓለም ቱሪዝም ዋና ከተማነት ትልቅ መሰናክል ነበር። ምክንያቱም የቱሪዝም ሆቴሎች፣ ሪዞርቶች እና የቅንጦት ቪላዎችን ለመገንባት በቂ ስላልነበር የነበራት የባህር ዳርቻ ማለት ነው። እኚህ ታላቅ አሚር በፓሲፊክ ውቅያኖስ የተፈጥሮ ደሴቶች እና በዘንባባ ምሳሌያዊ ኃይል ይሳቡ ነበር። ይህም በአረቡ ዓለም የህይወት ዛፍ በመባል ይታወቃል። የዘንባባ ዛፍ ማለት ነው። ለዚህም ነው ሼኩ የሰው ሰራሽ ደሴቱ በዘንባባ ቅርጽ እንዲሰራ የወሰኑ። በዚህም በዱባይ የማይቻል ነገር እንደሌለ ለተቀረው ዓለም አሳይተዋል። ከዱባይ ሰማይ ስር ፓልም ጁሜይራ፣ ደወርልድ፣ ፓልም ጀበል አሊ የተሰኙ አርቲፊሻል ደሴቶች ሲኖሩ እያንዳንዳቸው በቅርጻቸው የራሳቸው መልእክት አላቸው። በመጀመሪያ የተገነባው በ2001 የፓልም ጁሜይራ ደሴት ሲሆን ሀሳቡ ግን በ1990ዎቹ በሰፊው ይንቀሳቀስ ነበር። ከላይ እንዳነሳሁት ታላቁ ሰው የዚህ ፕሮጀክት ባለራዕይ ሙሐመድ ቢን ረሺድ አልማክቱም አሁን ላይ የዱባይ አሚር እና የተባበሩት አረብ ኤሚሬትስ ጠቅላይ ሚኒስቴር ናቸው።